ቀፋፊ ሰው ነገርኩሽኝ መጀመሪያ ነው አንቺ ጅናባ ከብረህን ጠብቅ አንተ ቆሻሻ የቆሻሻ ልጅ መድረሳን ቁርአንም ቀርተናል። አንቺ ዝም ብለሽ የቤት ጣጣ እንዳለብሽ ሰው አትነፋረቂ። መጀመሪያ ሙስሊም ወንድሞችን ውደጂ፣ እነሱም እንዲወዱ አልወድም። አንተ መጀመሪያ እነሱ እንዲወድሽ ጥራት አድርጊ። ዝም ብለሽ ሙስሊም እህትና እናት ትበዳያች መግላም ቁስላም እናትህን በሞታ እያላት በዳለች። ያችን ለማኝ ደሃ እናት ሂድና ግን ሰደበችብኝ ብለህ ካፍህን ክፈት። እናት ትበዳለሁ። አንቺ ስዳደግ ነሽ። ያችን መግላም ቁስላም እናት የጀሃነም ክብሪት ሌላ ቦታ ትሄጃለሽ። ውጣንተ መንደሬ ግማታም ሃይማኖት ላትለጠ ትሄጂባታለሽ። ሃይማኖት የቤታ ፈስ ቁም ነገር እህቴ ናት። ቤታ እህቴ ነች። መላጣ ግማታም ቦርኮ እናት ትበዳ። አንተ ግማታም መግላም ነህ። ቤታ ደግሞ እህቴ ነች። አንተ በግት የሰው በግ አስተሳሰብ ትበልጥሻለች። የእህቴ ውሻ ነች። ይሻላል እንኳንም በለጠች። ቤታ ለእኔ እንጂ የምትቀርበኝ ላንተ አይደለም የምትቀርበው። ግማታ ያነካካኝ ምናምን አነካካሽኝ እኮ አህያ ወጣ አንተ ትላም ሃይማኖት ላትለጠ ልጋጋ አንተ በዚህ ብርጅስቶን አንበሳ ስለሰጠች አፈን እየከፈትክ ያለርከው አህያ ጃርት ነሽ አንቺ። እናት ድንጋይ ትብላለች። ሂጂ ወደዛ ልጋጋ ሚተው ልጋጋ አንቺ ራሱ እኔ እኮ ልጋጋም በሆን እኮ ልጋጋን እያንጠበጠብክ ትርጉም ታውቂያለሽ። ዘንጀብሸት አንቺ አህያሸት ከብትሸት እኔ ንግስት ነኝ ላንተ አባቱ አንተ በክት የሰው በሱ ቤታውን ማነካካቱ ነው። ቤታ ከለኔ ነው የምትቀርበው። አንተ መግላም ቁስራ ጸረራ ቂቢያ ጃብ ታደርጊያለሽ። ከጅማ በኋላ ቁጭ ብለሽ ሙስሊም ትራገሚያለሽ። ታጠብ። ሃይማኖት ላይ አትለጠፍ። አንተ የቆሻሻ ውጣ ሁለተኛ እንዳትልኪ። ወላሂ ላዚም ስንት ቀን መሰላችሁ